ያዝ ቆይ አንተ ልክ እንደ ስምሽ ሰላም የምትሰጪ ቆንጆ ልጅ እኮ ነሽ። አመሰግናለሁ። እንዴ ነገርኩሽ አይደል እንዴ ሰሜና አታቆላምጪው ለቁልምጫ አይመችም አልኩኝ እኮ። እሺ በቃ አውራሪስ በጣም ይቅርታ ደገምኩት። ምን ደገምኩት? ደጋገምሽው እንጂ አውሬት ያለሽ አውራሪስ በይ። እሺ አውራሪስዬ። አንቺ አውሬ ብትይኝም ግን ላንቺ ቦታ አለ። ሄሎ የገባውን ዕቃ ምን እናርገው? ምን አይነት ጥያቄ ነው በእናት? የምርህን ነው? ለዚህ ነው የደወልከው? ምን አይነት ጥያቄ ነው የምትጠይቀኝ? አውርዱትና መጋዘን አስገቡታ በቃ። በጣም ነው የሚገርምሽ ነገር እኔ ሰራተኞች አሉኝ እና እነዛ ሰራተኞች በቃ እኔ ከሌለው ምንም ስራ አይሰራም ብታይ። እኔ ከሜዳ ነው ያነሳኋቸው። ከሜዳ ምንሽ ሊትራሊ ሜዳ ታውቂያለሽ? ሜዳ አፈር አቧራ ምን ያለበት አመድ ሲመጡ እያራገፉ ነው የመጡት። እንደዚህ ስትመቻቸው ቡንን እያሉ ነው የመጡት። ግን በቃ ይሄው አሁን አንዳቸውም ጥጋባቸውን አልቻልኩትም። በቃ አትበሳጭብኝ። ያው አንተ እኮ ከፈጣሪ ታገኘዋለህ። ትክክል። እኔ አሁን ይሄን ስራ አይደለም የምለው ምጽዋት ነው የምለው። በዚህ ዘመን እንዳንተ አይነት ይገኛል ብሎ ማሰብ በጣም ከባድ ነው። እንዴ ይከብዳል እንጂ ህምር እንዴ ከየት ይገኛል? አታስቢው። እንደኔ አይነት ሰው ከባድ ነው። አሎ እናንተ ሰዎች ምንድነው 10 ጊዜ እየደጋገማችሁ የምትደውሉልኝ? እሺ አሁን ደግሞ ምንድነው እኮ በቃ 10 እየደወልክ አጨቅጭቀኝ። ደጋግሜ መናገር የለብኝም። ቅድም በነገርኳችሁ ዋጋ ቀንሱና ጫኑላቸው በቃ። እዚህ ሙና በስራ ትወጠራለህ አይደል? ምን ላድርግ? ሰው በወሬ ሲወጠር በቲክቶክ ሲወጠር እኛ ደግሞ በስራ እንወጠር ብለን እኮ ነው። ለማንኛውም አንቺ ግን ወደ እኔ ህይወት ስለመጣሽ ምን የመሰለ ህይወት እንደምሰጥሽ አጣቂ፣ እማረግልሽን ነገር አጣቂ። ህይወትሽን ነው የምቀይረው። ወይኔ ታዲዬ በጣም እድለኛ ሴት ነኝ። እኔ የምልህ አንተ ግን እንደ ሌሎቹ ሀብታም ወንዶች ጸጉርህ ሳይመለጥ ቦርድ ሳታወጣ ይህ ሁሉ ንብረት እንዴት አፈራል? ግድ እኮ አይደለም መመለጡ። ግን እኔ ምን መሰለሽ ለጸጉሬ ብዙ ፕሮዳክቶችን እጠቀማለሁ። እንደገና ደግሞ ስለ ሰውነት ላነሳሽው ቦርጭን የታረከው ላልሽኝ ስፖርተኛ ነው። ወይኔ ስፖርተኛ ነህ? አዎ የሚገርምሽ ነገር በጣም ስፖርተኛ ከመሆን የተነሳ 7 ፓክ ነው ያለው። 7 ፓክ? አዎ